ለፍቶ አዳሪ ስራና የሥራ ሰው ባህሪ። ዝግጅት አቡ ዓብደላህ አሕመድ ሼኽ አደም። አቅራቢ ስዑድ ጠይብ። ሶስተኛ፣ የሥራው ወደ ወንጀል መዳረሻ አለመሆን። በመሰረቱ ማንኛውም ጠቃሚና ከላይ የተጠቀሱ አይነት ጉዳቶች የሌሉት ሥራ የተፈቀደ ቢሆንም አሰራሩ ላይ ወይም ሥራው እየተሰራ አላህ ስብሓንሁ ወተዓላ የከለከለውን ነገር መዳፈር ካለበት የተከለከለ ይሆናል። ለምሳሌ አስካሪ መጠጥ ለሚሰራ ሰው ወይን እየሰበሰቡ ማቅረብ፣ የሰው ነፍስ ለሚያጠፉ ሰዎች መሳሪያ መሸጥ ወይም ማከራየት፣ ለወለድ ባንኮችና ቡና ቤቶች ቤትን ማከራየት ወዘተ ራሱ ክልክል ለሆነ ወይም በሸሪዓህ ለተወገዘ ነገር መዳረሻ የሆነን ሥራ ሰርቶ ገቢ ማግኘት ክልክል ነው። ኢስላም ማንኛውንም የሰው ልጆች እምነት፣ አእምሮ፣ ሕይወት፣ ክብር፣ ዘርና ንብረት የሚጎዳን ነገር በሙሉ ማድረግ አጥብቆ ይከለክላል። ሥራና የሴት ልጅ ክብር። አንድን ሥራ ለሴት ልጅ ክልክል ከሚያደርጉት ነገሮች መካከል አንዱ ሴት ልጅ በሥራው ምክንያት ከባዕድ ወንዶች ጋር ተቀላቅላ መስራትና ከአንድ ባዕድ ወንድ ጋር ለብቻዋ ተገልላ መቆየቷ ነው። ሥራው በመሰረቱ የተፈቀደ እንኳን ቢሆን ሴት ልጅ በባዕድ ወንዶች ተከባ የምትሰራው ከሆነ ወይም ከባዕድ ወንድ ጋር ለብቻዋ ዝግ ቦታ ላይ መሆንን የሚያስከትል ከሆነ ሥራው የሴትን ክብርና እምነት ስነ ምግባር ለማበላሸት መዳረሻ ስለሚሆን ይከለከላል። ይህ ክልከላ ለሴቷ ብቻ ሳይሆን ለወንዱም ጭምር ነው። ሴት ልጅ ሥራ መስራቷ ግዴታና አስፈላጊ ሆኖ ሲገኝ የምትሰራው ሥራ ከሴቶች ጋር የተያያዘ ሊሆንና ከወንዶች ጋር መቀላቀል ወይም መቀራረብ የማያስከትል መሆን አለበት። በመሰረቱ ሴት ልጅ የሚያስፈልጋትን ነገር የሚያሟላላት ኃላፊ፣ አባት፣ ባል፣ ልጅ፣ ወንድም ወዘተ ከሌላት በስተቀር ወጥታ መስራት የለባትም። ይህም ኢስላም ሴትን እንደ ንግሥት ተከብራና ከባዕድ ወንዶች ርቃ እንድትኖር ስለሚፈልግና በባለጌ ወንዶች በኩል ምንም አይነት ጥቃት እንዳይደርስባት በማለት ነው። ወንዶች የሴትን አስፈላጊ ወጪ መሸፈን ግዴታቸውና ለእነርሱም ክብር እንጂ ሴት ልጅ ለሥራ ብላ ከቤት ወጥታ ሳትንከራተት እንደ አባት፣ ወንድም፣ ባልና ልጅ ካሉ ኃላፊዎቿ እንክብካቤ እየተደረገላት መኖሯ የበታችነትና የሰው እጅ ማየት ፈጽሞ አይደለም። ይህ አይነት አስተሳሰብ የሚያራምዱትና የሚያስፋፉት ሴትን በየቦታው በቀላሉ እያገኙ መጫወቻ ማድረግ የሚፈልጉ የሴት ክብር ያልገባቸው ሰዎች ናቸው። ይህ በእንዲህ እንዳለ በተለያዩ ሸሪዓዊ በቂ ምክንያቶች ከቤት ወጥታ ለመስራት የተገደደች ሴት ይህንን ማድረግ ትችላለች። ነገር ግን የምትሰራው ሥራ ራሱ የተፈቀደ ከተፈጥሮዋ ጋር የሚሄድ አሰራሩ ላይም ሸሪዓን የሚጻረር ነገር የሌለበትን ሥራ መርጣ መስራት ይኖርባታል። ማንኛውም ሥራ የወንድና ሴት መቀላቀል ወይም ሁለት ተቃራኒ ጾታዎች ለብቻቸው ዝግ ቦታ ላይ ሆነው መስራትን ካስከተለ የሴትን ክብርና ሐያ አይናፋርነትን የሚጻረር ከሆነና ሂጃብን ማግደል ካለበት ሥራው የተከለከለና የተወገዘ ይሆናል። ሴት ልጅ እንዳትገላለጥና ከባዕድ ወንድ ጋር እንዳትጠጋጋ ቁርአንና ሐዲስ አስጠንቅቀዋል። አንድ ወንድ ከአንዲት ባዕድ ሴት ጋር ተገልለውና ተነጥለው ከቆዩ ሸይጣን ሦስተኛቸው እንደሚሆንም ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሸይጣን ከየትኛውም ስፍራ ይልቅ ከሰዎች የሚርቅበትና እነሱም ዒባዳ ላይ የሚሆኑበት መስጂድ ውስጥና መተላለፊያ መንገዶች ላይ እንኳ ወንድና ሴት እንዳይቀላቀሉና እንዳይጠጋጉ ነቢዩ ሰለላሁ ዐለይሂ ወሰለም አዘዋል። የባዕድ ወንድና ሴቶች መጠጋጋትና መቀላቀል ከአቅምና ቁጥጥር ውጪ በሆኑ እንደ ሐጅና ዑምራ መሰል ባሉ ቦታና ሁኔታዎች ካልሆነ በስተቀር በምርጫና በፍላጎት የማይፈቀድና ዘርፈ ብዙ ጉዳቶችንም የሚያስከትል ተግባር ነው። በመሰረቱ ሴት ልጅ ከቤት ወጥታ ለመስራት ስትገደድ ከሴቶች ጋር የተያያዘ ሥራ መርጣ መስራት የሚጠበቅባት ሲሆን ይህን ማድረግ የምትችልበት ምንም አይነት አማራጭ አታ ወንዶች አካባቢ ለመስራት ከተገደደችም ራሷን ከወንዶች ማግለል፣ አንድ ክፍል ወይም ጥግ ላይ መሆን እና ሙሉ እስላማዊ አለባበስ መልበስ ይጠበቅባታል። በምንም ሁኔታ ሴት ልጅ በወንዶች ተከባ ከሁሉም ጋር እየሳቀችና እየቀለደች ሂጃቧን ጥላ ወይም አጉድላ ሥራ ልትሰራ ይገባል። በሥራ ማጣትና ማንኛውም ሥራ ለመስራት በመገደድ እያሳበቡ ይህን ማድረግ የሙስሊም ተግባር አይደለም።
ምክንያቱም ከሐራሙ ውጪ ሌላ ብዙ የሐላል የሆኑ የሥራ አማራጮች ይኖራሉና ታግሶ ማፈላለግ ይገባል። ጌታ አላህ ሱብሓነሁ ወተዓላ የእርሱን ትእዛዝ አክብሮ ከወንጀል የሚርቅ ባሪያውን ጥሎ አይጥልም። በተወሰነ መልኩ ፈተና ሊገጥም የሚችል ቢሆንም ሥራ የመስራት አንዱ ትልቅ ዓላማ የራስን ክብር መጠበቅና ከልመናና መሰል አስነዋሪ ድርጊቶች መራቅ ሲሆን ሴት ልጅ ከቤት ወጥታ ሥራ መስራቷ ክብሯን የሚነካ የወንድ መጫወቻ የሚያደርጋትና እምነቷ የማይፈቅደውን ነገር እንድትሰራ የሚያደርግ ከሆነ ክብርን ለመጠበቅ ብሎ ሥራ የመስራቱ ጥቅም የቱ ጋር ነው? በሥራ ስም ከወንድ ጋር እየዋሉ ጸባያቸው የሚቀየር ባሎቻቸውን የማይታዘዙና ትዳራቸውን የሚያፈርሱ ወይም የሚበጠብጡ ሴቶች ቁጥርም በጣም ብዙ ነው። ምንም እንኳን ወጥተው የሚሰሩ ሁሉም እንደዚህ ናቸው ማለት ባይሆንም ወንዱም ቢሆን ከሴት ጋር ተቀላቅሎና ተጠጋግቶ ሴቶችን እያየና ከእርሱ ጋር በቀልድና ጨዋታ ታጅቦ እየዋለ የሚሰራው ሥራ ለእርሱ ሐላል አይሆንም። አንዳንድ እስላማዊ ተቋማት ውስጥም እንደዚህ አይነት አሰራሮችና ስህተቶች መኖራቸው እጅግ በጣም ያሳዝናል። የቢሮ ጸሐፊያቸውን ሴት ሰራተኛ አድርገው ከእርሷ ጋር እንደፈለጉ የሚሆኑ ወንዶችም አላህን ሊፈሩ ይገባል። ሴት ልጅ በራሷ የምትሰራው የሴቶችም ሥራ ቢሆን ራሱ በሸሪዓ ያልተከለከለ ሊሆን ይገባዋል። ማንኛውም ኢስላም የሚከለከለውን ነገር ሰርቶ ገንዘብ መቀበል በሸሪዓ የተከለከለ ነው። ለምሳሌ ጸጉር ቤት ከፍቶ ተገላልጠው የሚሄዱ ሴቶችን ጸጉር በመስራት፣ ቅንድብ በመቀንደብ፣ ሜካፕ በመቀባት ወዘተ ማስዋብ አይቻልም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ቅንድብ የምትቀነድብና የምታስቀነድብን ንቅሳት የምትሰራና የምታሰራን ሴት ረግመዋል። የሚያስረግምና የተከለከለ ሥራ ሰርቶ ገንዘብ መቀበልና እንዲህ አይነቱ ተግባር ላይ መተባበር በአላህ ሱብሓነሁ ወተዓላ እና በመልእክተኛው ሰለላሁ ዐለይሂ ወሰለም ለሚያምን ሰው ፈጽሞ አይፈቀድም። የሴት ልጅ ትልቁ ሥራዋ ቤት ውስጥ ሆና ባልና ልጆቿን መንከባከብ፣ የሀገርና የዲን ተረካቢ የሚሆኑ ልጆችን ማፍራትና ማነጽ ነው። ይህ ትልቅና ዋና የሴት ልጅ ሥራ ከመሆኑ ጋር ሴት ይህንን ሥራ ንቃ ከቤት እንድትወጣ ማድረግ ልጆች በለጋ ዕድሜያቸው በእናት ተኮትኩተው እንዳያድጉና መልካም አርአያ እንዲያጡ የሰራተኛ መጫወቻ እንዲሆኑ እያደረገ እንዲሁም ብዙ ሴቶች መልካም እመቤትና ሚስት እንዳይሆኑ እንቅፋት እየሆነ ነው። ቀደምት ሙስሊም ሴቶች በዘመናችን እንደሚታየው በቋሚነት ከቤት እየወጡ አይሰሩም ነበር። ነገር ግን ወጥቶ መስራትና ቤተሰብ ማገዝ ባለባቸው ጊዜና ሁኔታዎች ላይ የኢስላምን ሥርዓት አደብ ጠብቀው ወጥተው ይመለሱ ነበር እንጂ ልክ እንደ ወንድ ጠዋት እየወጡ ውጪ ውለው ከወንድ እኩል ማታ አይገቡም ነበር። ሳይገደዱ ይህን ማድረግ በመሰረቱ ወንድ ከቤት ውጪ እንዲውልና ሰርቶ እንዲያመጣ፣ ሴትም ደበቅ ብላ ቤት እንድትቀመጥና ባልና ልጆቿን እንድትንከባከብ የሚያዘው የተፈጥሮና የሸሪዓ ሕግ መጣስ ሴቶች ላይ ከወንድ ጋር የመመሳሰል ወንጀል ውስጥም መግባትን ያስከትላል። ስለዚህም ሙስሊሟ እህቴ ሆይ ያንቺ አርአያ ደጋግ ቀደምት ሴቶች እንጂ በዘመኑ በብዛት የሚታዩ ሳይገደዱ ተገደሙም ቢሆን መስፈርቱን ሳያሟሉ ከቤት ውጪ የሚውሉ ሴቶች ሊሆኑ አይገባም። ከጎናቸው ቆሞ አስፈላጊውን ሁሉ የሚያደርግላቸው ወንድ ስለሌለ ተገደው ወጥተው የሚሰሩ እህቶችን አላህ ሱብሓነሁ ወተዓላ ያግዛቸው፣ ዲንና ስነ ምግባርን አደጋ ላይ ከሚጥሉ ፈተናዎች የሚጠብቃቸው። ምንም ሳይገደዱ ተገደውም ቢሆን ሸሪዓ ያስቀመጠውን ሕግና ሥርዓት ሳያሟሉ ከቤት እየወጡ ሸሪዓን የሚጥሱትን ደግሞ አላህ ሱብሓነሁ ወተዓላ ወደ ቀልባቸውና ወደ ዲናቸው ይመልሳቸው።